عليكم بالله عليكم لا تكسروا. ሰላም የኢትዮጵያ ሕዝብ በሙሉ ጠቅላላ ከላይ እስከታች ያላችሁ ሙስሊም ወንድም እህቶቼ ሰላም አለይኩም። ክርስቲያን ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እህታችሁ አሚና ጎበና እባላለሁ። የተወለድኩት ክፍለ ከተማ ሀመያ ክፍለ ከተማ ኦሮሚያ ክልል ነው። ከዛ 2 ወር ተወልጄ በ2 ወሬ ከእናቴ ጋራ ወደ ወሊሶ አመጡኝ። እናቴም በጣም ስቃይ ላይ ነበረች፣ ተንከራታ ነው ያለፈችው። ከዛ ወደ ወሊሶ አመጡኝ። ከኔ ጋር ስትንከራተት ሌላ ትዳር ያዘች። ከዛ በኋላ ሌላ ትዳር ይዛ የኔ ታናሽ ወንድም ወልዳ በ2 ወር ድንገት አረፈች። ከዛ ጊዜ ያለው ህይወት በጣም ነው የተንከራተትኩኝ። አያቴ ጋር ነበር ከዛት የማረፉ ህይወቴ ምስቅልቅልቅል ላለ አገሬም ላይ ሰው ቤት ገብቻለሁ። የተለያየ ቦታ እንደውም ከአዲስ አበባ ወደ ደብረ ዘይት ወስዳል 3 መጥረጊያ የጨረሰችብኝ ሴትዮ አለች። የጎረቤትን ሰው ለምን ሰላም አልሽ ብላ ቀጥሎ ከዛ በኋላ ስደትን መረጥኩኝ። በደላላም በሰው ዱባይ መጣሁኝ። ዱባይ ሄድኩኝ። 4 አመት እንደሰራሁኝ ደከመኝ። 3 መንታ ልጅ ነበር። ወደ ኢትዮጵያ ሄድኩኝ። ወደ ኢትዮጵያ ሲሄድ በቃ ምንም ጨለመብኝ። ቀንና ማታ የሰራኋት ትንሽዬ ሳንቲም ናት። እሷ ለቤት ክራም አልሆነችልኝ። ከዛ በኋላ ለራሳቸው ለሰዎቹ ላሰር የሚስኮል አረኩላት። አነሳች፣ ደወለችልኝ። እንዲህ ስላት እሺ በቃ ያንቺ ቦታ ጓደኛሽ የወንድሟ ምስተክታለች የባሏ እህት ቤት እዛ ከሰራሽ እሷ ደግሞ 3 መንታ ነው ድጋሚ የወለደችውና እዛ ከሰራሽ አለች። እሺ አልኳት። ሄድኩኝ። ከዛ በኋላ 8 ወር እንደሰራሁኝ ሰዎቹ አንድ ላይ ሰብስቦ ሪፖርት ሲልኩኝ ከዛ በኋላ እኔ አመለጥኩ። ሪፖርት ውስጥ አልሄድም ብዬ ከዛ ስራ ገባሁኝ። ከሪፖርት አምልጬ የሆነ አበሻ አገኘሁኝ። ወጣሁኝ። ስራ ገባሁኝ። 1 አመት ከ4 ወር ነው ከ3 ወር እንደሰራሁኝ ሴትዮዋ ውሻ ነበር። ውሻ ውጭ ወጣ። ውሻ ውጭ ወጥቶ ውሻውን አላየሁትምና እንዴት ውሻ ውጭ ወጣ ብላ ተጣላችኝ። ሂጂ አለችኝ። ከዛ እኔ ወደ ኢጃዛ ቤት መሄድ ትቼ ለሆነች ልጅ ደውዬ ከስራ ልወጣ ነው ስላት እሷ ደግሞ የሆነ ስራ አለ ብላ ሹፌር ልክልሻለሁ አለች። የሆነ ልጅ ላከችልኝ። እሱ ስራ ወሰደኝ። እኔ አላቅም ሞሮኮ ቤት ምን እንዳለ አላቅም። ገብቼ በ3 ቀን ይቅርታ በ3 ቀን እዛ ቤት ውስጥ ተያዝኩኝ። አንድ ላይ ነው ያዙኝ። የሰዎቹን ታሪክ አላቅም። እኔ ሞሮኮ ቤት ምን እንደሆነም አላቅም። አንድ ላይ ተያዝ። ከዛ በኋላ በቃ ሴትዮዋ ሲፈረድ ነው የምትሳፈሪ ተብዬ እዛ ማአሰሳ ነበርኩ ለ6 ወር። ከዛ በኋላ ደግሞ አረዌል እስር ቤት ተላኩኝ። ምንም ጥፋት የለባትም ተብዬ ከዛ በኋላ ወደ ኢትዮጵያ ደግሞ ተላኩኝ። አንድ አጠቃላይ 10 ወር። ከዛ ሲሄድ ግን ማረፊያ አጣው፣ ተሰቃየሁኝ። ከዛ ሰው በሰው ወደ ኳተር ሄድኩኝ። እዛም ሄጄ 11 ወር እንደሰራሁኝ ባልና ሚስቶች ተጣልቶ ለሴትዮዋ ከመሰከርኩኝ ሰውዬ ሊያሳፍረኝ ነው። ለሰውዬ ከመሰከርኩኝ የሴትዮዋ ልጆች ይቀጠቅጡኛል። ስቃዬን አየሁኝ። ከዛ በኋላ እኔ ፈራሁኝና ለሆነች ስነግር ግሩፕ ላይ ለቀቀች። ከዛ በኋላ ኤምባሲ ለሰውዬ ስደውል ይሄ ቦይፍሬንድሽ ነው ያስደወልሽ ብሎ ሽጉጥ ሲያወጣብኝ ሽንት ቤት ደበቀችኝ ሴትዮዋ። ሽንት ቤት ተቆለፈ። እሱ ወደ ሳሎን ቤት ሲሄድ አስጠፉኝ። ወጣው። ከዛ ተያዝኩኝ። ተይዤ 9 ቀን ታስሬ ወደ ኢትዮጵያ ተመለስኩኝ። 3 ቀን ኤርፖርት ላይ ነበርኩኝ። የሚቀበለኝ ሰው አጥቼ ኤርፖርት ላይ። ከዛ በኋላ ወደዛ ላከችልኝ ሰው ነበረች። ቁጥሯን በእጅ ይዤ ነበር። ከዛ በቃ ሀገር ውስጥ በረራ ነበር የሚወጡ የሚገቡን እየለመንኩኝ። ደወሉላት። ከዛ ሲደወል ከ3 ቀን በኋላ አንዱ አንስታላት ሩቅ ነው አየር ጤና ነኝ ለሷ ብዬ ነው የመጣው። ያችን ልጅ ብትንከራተተዋ ልጅ አገናኙኝ ብላ ከውስጥ ጠርቷ መጡኝ። ከዛ እሷ ቢጫ ታክሲ በር ላይ ያለ እሱን አገናኙኝ ብላ እሱን አገናኙኝ። እስከ ቤቷ ድረስ ሄድኩኝ። 2 አመት ከሷ ጋር ኖርኩኝ። በእጅ አይደለም በእግር አይደለም። አታውቀኝ አላውቃትም። ያው አብሬያት ኖርኩኝ። ከዛ በኋላ ወደዚህ ወደ ጆርዳን የሆነች የምታውቀኝ 1 ቀን ነው ስልኬን እንትን ያለችው ኳተር ላይ ያኔ የጠፋው ከሰውዬ እንደጠፋሁ ስራ እንድታስገባኝ ቁጥር የተሰጥቷት ነበር። እንዴት ሜሴጅ ወጥቶላት ኤሞ ላይ። ከዛ በኋላ እሷ ኢትዮጵያ ከገባው እንደዛ ሳለቅስባት የትም ይሁን የመንም ይሁን የትም ይሁን
እኔ ፕሮሰሱን እችልሻለሁ ብላኝ ከዛ በኋላ እንደዚህ ኦንላይን ነው የሆነቻን አግኝቼ በተሳሳተ ቁጥር ነው እና ከዛ ወደዚህ እንዲመጣ ተደረገ። የሜዲካል ሁሉ ወጪዬን የቻለችልኝ ቤቲ ትባላለች። አሁንም ጆርዳን ነው ያለች፣ ኳተር ነው ያለችው። ይቅርታ በዛን ሰዓት እኔ ስትረዳኝ አራስ ነበረች፣ ሆስፒታል ላይ ነበረች። ገና መውለጃ ክፍል ገብቻለሁ። ለልጄ ወተት ምገዛበት እልክልሻለሁ ብላ ነው ያገዘችኝና ይሄ ቪዲዮን ከሰማች መቼም ታውቃለች። ስመጣ ሁላ ሪፖርት ሳለቅስ ነው የመጣሁት። አሁን ጨርሼ ስመለስ ኮንትራቴን ጨርሼ ስመለስ ይሄን ነው የምትገባ ስል ሁላችሁም ልጆች እኛ ጋር እናቴ ጋር ደውልልሻለሁ፣ እህቴ ጋር ደውልልሻለሁ እየተባልኩ ነው የመጣሁትና ከዛ እዚህም ከመጣሁ በኋላ በቃ 1 አመት ስቃይ ላይ ነበርኩኝ። እስከ 5 ወር ደበደብ ነበር። ከዛ በኋላ ስልክ አይሰጠኝም፣ አይፈቀድልኝም። አይኔ ደግሞ ይሄ ግራ አይኔ ለ4 ወር አይም ነበር። ጎረምሳ ያሮግታ ልጅ ደብድቦኝ የምን ስልክ ነው ብሎ እና በጣም ስቃይ ነው ያየሁት። እስቲ ያጨናንቁኛል፣ ያመናጭቁኛል። ለምን እንደሆነ አላውቅም። አሮግቷን እዛ ሊወስዷትና ሰውዬው ሰራተኛ ሊከፍላት ሰራተኛ ሊቀጥር ደስተኛ አይደለም። ልጇ ነው ደሞዝ የሚከፍለኝ፣ ትልቅ ሰውዬ ነው። ለአሮጊቷ ሰራተኛ ሊቀጥር ደስተኛ አይደለም። እዛ ሊወስዳት ይፈልጋል። ለአንድ ነፍሷ ለምንድን ነው ይላል። በዚህ የመጣ በቃ ምን ጭቅጭቅ ነው የሚያደርጉኝ። አሮጊቷ እየለመነችልኝ ነው ያስቀመጠችኝ። የዛሬ አመት ልሳፈር ነበር፣ 2 አመት ጨርሼ ጊዜ ያልቋል። ሊሄድ ስል አሮጊቷ አልቅሳ ወዳታለሁ ብላ ከዛ በኋላ አስቀመጠችኝ። አሁንም ጨረስኩ 3 አመት። ዘንድሮም ባለፈ መጣ ትሂድ ምን ታረጋለች? እኔ አልከፍልም ብሎ በቃ ስቅይት ታርጎኝ ጮሆብኝ ጫናቴ በኩርኩም መጥቶኝ አልቅሳ ለምናልኝ እባክህን ተው፣ ለኔ ስትል ወዳታለሁ ለኔ ስትል አለችው። ቤት እቃውም አላሳፈረችም። ሻንጣዋን የት ታርገው? ሻንጣዋ ልብሷን ይዛ ስትሄድ ማረፊያ የላትም። በዛ ላይ ደግሞ ሻንጣውንም አላስተካከለችም። እባክህን ለኔ ስትል እባክህን እንደው ቅበረኝ ብላ ቆማ ለምናው በስንት ስቃይ ዝም ብሏል። እንግዲህ ቃማም አላሰራም አለኝ። ይሄ ወር መጀመሪያ ነው። ዝም ብሏል። ሁሌ እየደወለች ነው የምታለቅስበት። ለኔ ብላ ነው ያለውን ነግሬያታለሁ። ምንም መውደቂያ እንደሌለች ስደት አንከራቶኛል። አጠቃላይ አሁን ስደትን ከጀመርኩ 13ኛ አመቴን ይዣለሁ። እቺ ወር ማለት ነው። እና ስደት አንገብግቦኛል። ስደት አሰቃይቶኛል። ስደት አሳሬን አብልቶኛል። ኢትዮጵያ ሲሉኝ በቃ ጨረሽ ልትገላገይ ነው ሲሉኝ የሚያውቁኝ ልጆች እባካችሁ እንዲህ አትበሉኝ። እኔ ወሩ ሲያልቅ ይጨንቀኛል። የት ነው ማርፎ ሄጄ በቃ አሁን ትገላገያቸዋለች ሲሉኝ እባካችሁ እንዲህ እንዳትሉኝ። ሄጄ የት ነው ማርፎ? መግቢያ እኮ የለኝም። እነዚህ ልትበሰብሺ ነው ሲሉኝ አዎ በእናታችሁ እዚህ ብሞት ይሻለኛል። የት ነው የምሄደው? አገሬ የት ነው? ማረፊያ መውደቂያ የለኝም። እባካችሁ የምትችሉት ማረፊያ እንድትተባበሩኝ እና ደግሞ ወደ ዱባይ ከዚህ በኩል ዱባይ ይቀላልና አሻራ ሚግሬሽን ውስጥ አቅም ያላችሁ ሰዎች ፓስፖርቴን አሳይታችሁ እንድትተባበሩኝ ወይም ከዚህ ወደ ዱባይ መግባትን እንደምችልና እንደማልችል አላወቅኩም። ከዚህ ወደ ዱባይ እንዲገባ እንድትተባበሩኝ አሻራ ሚግሬሽን ላይ እንዴት መግባት ይችላለሁ አልችልም፣ ይዘው ይወጣል አይወጣም ምለውን ወይንም ደግሞ ማረፊያ በእናታችሁ የኢትዮጵያ ሕዝብ በሙሉ ይሄን ቪዲዮ ያይታችሁ አትለፉኝ። እህታችሁ ነኝ፣ አትጣሉኝ። በአላህ ቃል ጠይቃቸዋለሁ፣ አደራ ብያቸዋለሁ። ይኸው አጠገቤ ናት ያለችው፣ እሷም አለች። ይኸው السلام عليكم، كيف حالكم؟ بالله عليكم لا تكسروا بخاطر هالبنت، بالله عليكم أمانة الله عليكم، والله ما حلتها إشي. أنا كانت تشتغل عندي وأنا خلصت وما فيش معاها، يعني عندها أيتام كايمة في أيتام أخرى، وقاعدة يعني قاعدة بتستنى إن الله يحنن عليها، حدا يحن عليها يسوي لها دار، يعطوها دار بيت اللي ترتاح. الله يستر بيتكم. يعني فكيرة ملهاش حدا، مقطوعة هذه البنت، مقطوعة والله، ما إلها حدا، ما تتمها وظلت لحالها، ظلت عندي عاد. أنا اشفكت عليها والله، صرت أعيط لما شفتها. حرام، انتوا أهل الخير وانتوا أهل الكرم. يعني الفكيرة عندكم بتنجدوها وبتساعدوها، لازم تساعدوها يما،
الله يرضى عليكم. والله أنا لو بقدر أساعدها لساعدها، بس بساعدها في بطعمها بسقيها عندي، ما خليتهاش تسافر لأن فيش معها تذكرة ولا فيها معها إشي. الله يرضى عليكم. أمها موتت. أمها ماتت يعني زمان، أبوها ما في، وأبوها انفقد مش لاقينا وين هو، قالوا ميت. شو بدنا نسوي؟ محتمل على جويد، انتم منحين وكريمين على مريضكم، وانا والله عامل القلب المفتوح. انا عندي والله يا قديش زعلان عليها وزعلان شو بصير معها، تحكي مع حالها في الليل بتكبى. وشكرا لكم إن ساعدتوها ساعدوها. أمانة الله عليكم، أمانة الله، أمانة الله، مشان الله أنتم تساعدوها. حرام ما ساعدتوها شنتونو بده يساعدها. وشكرا لكم. እንግዲህ እንዳያችሁ ነው። ሴትዮ በሽተኛ ናት። እየለመነችልኝ ነው። ያለኝ ነገር ነግራታለሁ። ማረፊያ እንደሌለኝ መውደቂያ እንደሌለኝ ይኸው ጨንቋታል። ስለኔ በጣም ይጨንቃታል። ሁሌ ነው ማለቅሰው። ስነሳ ሲቀመጥ ወዴት ነው የሚሄደው? ሰው ሀገሩ ለመሄድ ወሩ ይደሰታል፣ ወሩ ሲያልቅለት። እኔ ግን አዝናለሁ። አሁን እዚሁ ልቀመጥ አገር ሄጄ የት ነው ምገባ እያልኩና አደራችሁን እንግዲህ አቅም ቢኖረኝ አግዝሽ ነበር። አቅም የለኝም ማለችን። በሽተኛ ናት። 14 ዓመት አልጋ ላይ የተኛች ናት። እሷ ራሷ ይሄ ደሞዝ የሚከፍለኝ ሽማግሌ ነው የወጪ የሚሰጣት ሐኪም ቤት የሚወስዳትና ስለዚህ ምንም አቅም የላትም እና በጣም ነው የምታዝነው። ሁሌ ነው የምታዝነውና አደራችሁን እባካችሁ አደራችሁን እያለቻችሁ ነው። አደራ ብያችኋለሁ። ሰምታችሁ አትለፉኝ ወንድም እህቶች።